ጽዋኤ ደራሲ ዲያቆን ታደሰ ወርቁ አዘጋጅ ገብረ መስቀል ወርቅነህ ክፍል 10 ፍንዋን ካህን የዓለም ሁሉ የጋራ አባት እንደመሆኑ እንደሚያገለግለው እንደ እግዚአብሔር ለሁሉ ሊጨነቅ ይገባዋል። የፍልስፍና ወይም የምንኩስናን ከፍተኛው ማዕረግ ጥበብና ቀላል መሆን ነው። ይህም የመላእክት ሕይወት ነው ይለናል ቅዱስ ዮሐንስ አፈወርቅ በድርሳኑ። ዛሬ ደግሞ የሹማምንቱንና የመነኮሳቱን ፍርድ በአደባባይ እንመለከታለን። የሐውልቶችን መፍረስ በተመለከተ የመጀመሪያ ደረጃ ምርመራ በአንጾኪያ ሹማምንት ተጀመረ። ሀገረ ገዢውም ወዲያው በአንጾኪያ ምንም እንደተከሰተ ለንጉሠ ነገሥቱ ለማሳወቅ መልእክተኞቹን ወደ ቁስጥንጥንያ ላከ። አብዛኛዎቹ የከፍተኛ መደብ አባላትም አንጾኪያን በመልቀቅ ለመሸሽ ይሞክሩ ነበር። በተጓዳኝ ግን ሀገረ ገዢው የምክር ቤቱን አባላት በማስፈራራት እንዲቆዩ አደረጋቸው። ይህ ሁኔታ ባለበት ነው እንግዲህ በአብይ ጾም አጋማሽ በሕዝባዊ አመጹን ለመመርመር በንጉሱ ቴዎዶሲዮስ የተላኩ ሁለት የንጉሠ ነገሥቱ ከፍተኛ ሹማምንት ከቁስጥንጥንያ ወደ አንጾኪያ የመጡት ማለት ነው። እነዚህ ሹማምንት አንጾኪያ የደረሱት መጋቢት 6 ነው ይባላል። የንጉሠ ነገሥቱ ከፍተኛ መልእክተኞች ቂሳሪዮስና ሄልቬኩስ የተባሉ ሹማምንት ናቸው። የመጀመሪያው የንጉሠ ነገሥቱ ጠቅላይ አዛዥ ሲሆኑ ሁለተኛው ደግሞ የንጉሠ ነገሥቱ ጦር አዛዥ ነበሩ። ሰሞነኛውን ሕዝባዊ አመጽ እንዲመረምሩ ከንጉሠ ነገሥቱ የተላኩት ሹማምንት በከፍተኛ ወታደራዊ ኃይል የተደገፈና ሙሉ ስልጣንም የተሰጣቸው ነበሩ። እነዚህ ሁለት ሹማምንት አስተዋይና ርኅሩህ ብቻ ሳይሆኑ በሃይማኖት ክርስቲያኖችና በአንጾኪያ ብዙ ወዳጆች የነበራቸው ነበሩ ይለናል ድርሳኖቻቸው። ሆኖም እነርሱን አንጾኪያ ሲደርሱ ሕዝባዊ አመጹ ከተከናወነ 2 ሳምንት አልፎት ነበር። ጊዜውም መጋቢት 6 ቀን 387 ዓመተ ምህረት ነበር ይለናል ድርሳናቸው። እነርሱ ፊታቸውን ወደ እነርሱ አዙረው በሚያለቅሱና እጃቸውን ዘርግተው በሚማጸኑ ብዙ ሕዝብ ታጅበው ወደ ከተማዋ ገቡ። እነዚህ ከፍተኛ የንጉሠ ነገሥቱ ሹማምንት አንጾኪያ ከደረሱ በኋላ በጥልቅ ጸጥታ ወደ ተዘጋጀላቸው ማረፊያ ተንቀሳቀሱ። ነገር ግን የመጡበትን ተግባራቸውን ወዲያውኑ መወጣት አስፈላጊ ሆኖ በመገኘቱ ክስተቱን ከመመርመር ጎን ለጎን የፍርድ ሂደቶችን በሚቀጥሉት ቀናት መጀመር ነበረባቸው። በቅጣት መልካም የተለያዩ 3 እርምጃዎች ወስደዋል። በመጀመሪያ ደረጃ የአንጾኪያን የሶሪያን ዋና ከተማነት ደረጃ መገፈፉንና የሜትሮፖሊታንነት ክብሯ ተገፎ ለአጎራባች ከተማ ለሎዶቂያ መሰጠቱን አስታወቁ። በሁለተኛ ደረጃ ሁሉም የሕዝብ መታጠቢያዎች ወይም መዋኛ ገንዳዎችን፣ የፈረስ መጋለቢያዎችንና መሰብሰቢያ ስቴዲየሞችን፣ ቲያትር ቤቶችን፣ የሰርከስ ትርኢቶችንና ሌሎች የመዝናኛ ቦታዎችን ላልተወሰነ ጊዜ ዘግተዋል። በሶስተኛ ደረጃ የሹማምንቱ ቀደም ሲል በአካባቢው ገዢ የተላለፉ የፍርድ ውሳኔዎችን በማሻሻል በሁሉም ጥፋተኞች ላይ ያለ መደብ ልዩነት ከባድ የቅጣት ውሳኔ ሰጥተዋል። በዚህም የከተማዋን የምክር ቤት አባላት አስረዋል፣ የሞት ፍርድም አሳልፈዋል።
ለከተማዋ ሕዝብም ይታደል የነበረው ምግብም እንዲቆም አድርገዋል። በፍርድ ቤቱ ውስጥ የሚታየው ትዕይንት በጭንቀት የተሞላ ነበር። የተከሰሱ ሰዎች ሚስቶችና ሴቶች ልጆች አመድ በላያቸው ላይ የተነሰነሰባቸውን ልብስ ለብሰው በልመና ወይም በተስፋ መቁረጥ ስሜት ዙሪያቸውን ተንጠልጥለዋል። ለእስረኞቹ የሚከራከሩት ጥበቃዎች ወይም ጠበቆች አልነበሩም። ክሱ ፖለቲካዊ ክስ በመሆኑ በእንዲህ አይነቱ አደገኛ ሥራ ለማምለጥ ሲሉ ሸሽተዋል ወይም ራሳቸውንም ደብቀዋል ይለናል እስጢፋኖስ። የቅዱስ ዮሐንስ አፈወርቅ መምህር የነበረው ሊባኒዮስ እጅግ እየፈራ ምሽት ላይ ወደ ፍርድ ቤቱ ገባ። ቂሳሪዮስም እርሱን ስለሚያውቀው ተመልክቶት ወደ እርሱ እንዲቀርብ ጠርቶት ከጎኑም አስቀመጠው። ወደ ሊባኒዮስም ጆሮ ጠጋ ብሎ በለሆሳስ ድምፅ አይዞህ ብሎ ካበረታው በኋላ እርሱና የሥራ ባልደረባው በተቻላቸው መጠን ሕይወት ለማትረፍ እንደሚጥሩ ቃል ገባለት። ሊባኒዮስም ከልቡ አመሰገነ። ሹሙ ያለውን ቃሉን የሚጠብቅ ከሆነ እርሱም ንግግሮቹን በክብር በማስታወስ ሕያው እንደሚያደርገው ቃል ገብቶለት ነበር ይለናል። ይሁንና የሹማምንቱ ምሕረት ይበልጥ ውጤታማ የሆነው ከሊባኒዮስ ይልቅ ከእርሱ በእጅጉ በተለዩ ሰዎች ነበር። ሹማምንቱ በሁለተኛው ቀን ወደ ፍትህ አዳራሹ ወይም ፍርድ ቤት እየገሰገሱ ሳለ በሕዝቡ መካከል ሸካራማ ልብስ የለበሰ ረጃጅም ፀጉር ያላቸውና ግማሽ የዱር የሚመስሉ እንግዳ የሆኑ ሰዎችን ተመለከቱ። እነዚህ የተባህቶ ሕይወት ከሚኖርባቸው ከአጎራባች ተራሮች የወረዱ ባሕታውያን ነበሩ። ከእነዚህም ውስጥ አንዳንዶቹ በከተማይቱ ጎዳናዎች ላይ ለዓመታት ያልታዩ ናቸው። አሁን ግን በደል ስለፈጸሙት ሰዎች ተገብተው ሹማምንቱን ሲማጸኑ ታይተዋል። በአንድ በኩል የንጉሠ ነገሥቱ መልእክተኞች በዚህ መልክ አስፈሪ የፍርድ ወንበራቸውን ዘርግተው እርምጃዎችን እየወሰዱና በአመፁ የተሳተፉትን ሰዎች ሰብስበው ወንጀሎቻቸውን እንዲናዘዙ እያደረጉ ነበር። በሌላ በኩል ደግሞ በአንጾኪያ ሕዝብ ሕሊና ውስጥ ፍርሃት፣ ስጋት፣ ጭንቀትና ሞት በረበበበት ቅዱስ ዮሐንስ አፈወርቅ የተራራው ዓለም አናብስት እያለ የሚጠራቸው ገዳማውያን አበው መነኮሳት ዘግተው ከሚኖሩበት በዓታቸው በመውጣትና ወደ አንጾኪያ ከተማ በመምጣት ከተማዋንና የከተማዋን ምክር ቤት አባላት የመታደግ ሥራዎችን ከመስራት ጀመሩ። ሹማምንቱ ሲያልፉ ከባሕታውያኑ መካከል በቁመት አጠር ያለውና የተበጣጠሰ ቀሚስ የለበሰ አረጋዊ ባሕታዊ ወደፊት በመውጣትና የአንዱን ሹም ፈረስ ልጓም በመያዝ ፈረሱ ላይ እንዲወርድ በስልጣን አዘዘው። በዚህ ጊዜ ይህ ያበደ ሰው ማን ነው በማለት ሹማምንቱ ጠየቁ። ለቁመተ ሥጋ ያህል ብቻ ገብስ የሚመገበው ወይም ገብስ በሊታው በሚለው ቅጽል ስሙ የሚታወቀውና የተከበረው ባሕታዊ መቅዶኒዮስ መሆኑ ተነገራቸው። ሄልቪኩስ እና ቂሳሪዮስ ወዲያው ከፈረሶቻቸው ወርደውና በፊቱ ተንበርክከው ክብረነክ ከሆነ አኳኋኑ ስላነጋገሩት ይቅርታውን ፈለጉ። ባሕታዊውም ሹማምንቱን ወዳጆች ሆይ በማለት ከጠራቸው በኋላ እንዲህ አላቸው። ወደ ንጉሠ ነገሥቱ ሄዳችሁ አንተ ንጉሠ ነገሥት ነህ፣ ደግሞም ሰው ነህ። አንተም ከራስህ ተፈጥሮ ጋር ተመሳሳይ የሆነ ፍጥረታትን ትገዛለህ። ይህ የምትገዛው ሰው የተፈጠረው በእግዚአብሔር መልክና ምሳሌ ነው። እንግዲህ የእግዚአብሔር መልክ እንዲፈርስ ያለ ርኅራኄ አትዘዝ። መልኩን ከቀጣህ ፈጣሪውን ታስቆጣለህና ይህን የምታደርገው በነሐስ ሐውልትህ ላይ በደረሰው ጉዳት በመከፋት እንደሆነ አስብ። ከእንዲህ አይነቱ ግዑዝ ነገር የአንድ ሕያው ምክንያታዊ ፍጡር ዋጋ ምን ያህል እንደሚበልጥም በነዛ በፈረሱት ሐውልቶች ምትክ ብዙ ሐውልቶችን መስራት ቀላል እንደሆነ ያስበው። ለእነርሱ ግን ከሚገደሉት ሰዎች ወይም ከሚሞቱት ሰዎች አንዲት የጠጉር ዘለላ ዳግም መስራት ፈጽሞ የማይቻላቸው ወይም የማይቻለው ነገር ነው ብሎ ነገራቸው። የአንገት ልብሳቸውን ጠቅልለው በቀኝ እጃቸው ከዘራቸውን ጨብጠውና ጢማቸውን አንጀርግገው በአንጾኪያ ጥርጊያ ጎዳና ላይ ይንጎማለሉ የነበሩት ጠቢባነ ግሪክና ሮም ፈርተው ተደበቁ። በከተማዋ በክብራቸው የመጀመሪያ ረድፍ የሚቀመጡ ባለስልጣናት፣ ባለጸጎች፣ ዝነኞችና የንጉሠ ነገሥቱ ወዳጆች ከወደቀባቸው ጽኑ ፍርሃት የተነሳ ክብራቸውንና ስልጣናቸውን እየጣሉ ሸሹ።
ቤት ንብረታቸውን እየተዉ ወዳጆቻቸውን ወይም ወዳጅነታቸውንና ዝምድናቸውን እየበጠሱና ማንነታቸውን እየደበቁ ከንጉሱ ቁሳዊ እርምጃዎች የራሳቸውን ደህንነት ለመጠበቅና ጥግ ፍለጋ ወደ ተራራና ጫካ ሲሸሹና ሲፈረጥጡ የሚደብቋቸውን ዋሻዎችን ፍለጋ ሲንከራተቱ ታዩ። በአንጻሩ ደግሞ እላቂ ልብስ ብቻ ያላቸው መናን ወይም መናኛን ኑሮን የሚገፉና በዓለሙ እይታ ከምንም የማይቆጠሩና በወቅቱ የተራራና የጫካ ሰዎች እየተባሉ ይናቁ የነበሩት አበው መነኮሳት ግን በታላቅ ልዕልና ጥባት በሁለቱ ሹማምንቱ ፊት ለምህረት ቆሙ። ጥግ አጥተው ለሚንከራተቱት አንጾኪያውያን ጥግ ለመሆን ዋሻቸውን ለቀው ፍርድ ቤት ደጃፍ ላይ ተገኙላቸው። ከግድያ ለሚሸሹ ከተሜዎች ግዳይ ለመሆን ከበረሃ ወደ ከተማ ፈለሱላቸው። ፍርደኞቹን ከሞት ፍርድ ለመታደግ በሹማምንቱ ፊትና በፍርድ አደባባይ በቆሙት ጊዜ ስለ ተከሳሾቹ ተገብተው ያለ አንዳች ፍርሃት ምህረት እንዲደረግላቸው ጠየቁ። በመርማሪ ቡድኑ በቁጥጥር ስር የዋሉት እስረኞች ከሚጠበቀው አስፈሪና ዘግናኝ ፍርድ ነጥቀው ለማውጣት ሰማዕት ለመሆን ዝግጁዎች ነበሩ። ስለ ፍርደኞቹም አንገታቸውን በሰይፍ ለማስመተር ቁርጠኞችም ሆነው ተገኙ። ይህ ቁርጠኝነታቸውን እንዲህ ተገልጧል። ከባሕታዊ መቅዶኒዮስ በተጨማሪ ሌሎች ባሕታውያን ሁላቸውም ደማቸውን ለማፍሰስና ለወንጀለኞች ሕይወታቸውን አሳልፈው ለመስጠት መዘጋጀታቸውን ወደ ንጉሠ ነገሥቱ መልእክተኛ ሆነው እስኪላኩ ወይም ከተማዋ ራሷ ነጻ እስክትወጣ ድረስ ከተማዋን ለቀው እንደማይወጡ አስታወቁ። በዚህም መሰረት የተራራው አናብስት መነኮሳት 3 እርምጃዎችን ወሰዱ። የመጀመሪያው በእስረኞቹ የሞት ቅጣት ላይ ያላቸው አቋም ለሁለቱ ሹማምንት ግልጥ አደረጉ። በፍርድ ቤቱ ደጃፍ ያለ አንዳች ምግብና መጠጥ ቀኑን ሙሉ ተቀምጠው ጠበቁ። ወደ ሞት ቅጣት እየተወሰዱ የነበሩትን የከተማዋን ምክር ቤት አባላትንም ሆነ ሌሎች እስረኞችን ከሞት ፍርድ አስፈጻሚዎች ለመታደግ የንጉሠ ነገሥቱ ሹማምንት የከተማይቱን የምክር ቤት አባላትና የከተማዋን ሕዝብ እስኪምሯቸው ወይም እስከሚምሯቸው ድረስ ከፍርድ ቤቱ ደጃፍ ንቅንቅ እንደማይሉና ከተከሰሱት ሰዎች ጋር እነርሱንም ለሞት ቅጣት ወደ ንጉሠ ነገሥቱ እንዲወስዷቸው ለሹማምንቱ በግልጥ ተናገሩ። ሁለቱ ሹማምንት ከንጉሠ ነገሥት ቴዎዶሲዮስ የተሰጣቸው ስልጣን በወንጀለኞቹ ላይ የሞት ፍርድን ማስተላለፍ እንጂ ምህረትን ማድረግ ባይሆንም መነኮሳቱ በጥበብና በጽናት ከንጉሱ ዘንድ ያልተቀበሉትን ምህረት የማድረግ ስልጣን እንዲፈጽሙ አሳመኗቸው። ሹማምንቱ ንጉሱን የሰደቡትን ያለ ቅጣት መልቀቃቸው ከንጉሱ ዘንድ ቅጣት ሊያስከትልባቸው እንደሚችልና ይህንን ማድረጋቸው ለደህንነታቸው አደገኛ መሆኑን ለመነኮሳቱ ቢገልጡላቸውም መነኮሳቱ ግን ፍርዱን ውሳኔ እንዲያሳልፉና የፍርድ ውሳኔውን ለንጉሱ ከማቅረብ እንዲዘገዩ አድርጓቸዋል። በተከሳሾቹ ላይ ሊደርስ የነበረውን የሞት አደጋ በእነርሱ ምልጃ አስቀሩ። መነኮሳቱ ሹማምንቱ የፍርድ ውሳኔያቸውን እንዲያዘገዩ ለማሳመን የሚከተለውን ሙግታዊ ንግግር በፍርድ ቤቱ ተናግረው እንደነበር ቅዱስ ዮሐንስ አፈወርቅ ዘግቦታል። ሀገራችንን የሚገዛው ሰው መልካም ነው፣ ክርስቲያንም ነው፣ ፈሪሃ እግዚአብሔርም ያለው ሰው ነው። ያለምንም ጥርጥር እንታረቀዋለን። ሰይፋችሁን በደም ታጨቀዩት ዘንድ አንፈቅድላችሁም። ይህንን አንቀበልም ካላችሁ ግን እኛም ከነርሱ ጋር ለመሞት ቆርጠናል። ሰዎች የሰሩት ወንጀል ከባድ እንደሆነ እናምናለን። ነገር ግን የሰዎቹ ወንጀል ከንጉሱ ርኅራኄ አይበልጥም። ወድቀው የነበሩት ሐውልቶቹ አሁን እንደገና ቆመዋል። እነሆ በቀድሞ ቁመናቸውም ይታያሉ። ከጉዳታቸውም ፈጥነው ተስተካክለዋል። የእግዚአብሔር አምሳል የሆነ የሰው ልጅን ብትገድሉ ግን እንዴት ልትመልሷቸው ትችላላችሁ? የሞቱትንስ እንዴት እንደገና ሕይወት ልትሰጧቸው ትችላላችሁ? ነፍሳቸውን ከሥጋቸው ጋር እንዴት ታዋህዳላችሁ? ሲቀጥል ደግሞ ሹማምንቱ ለከተማዋ ምክር ቤት አባላትና ለከተማዋ ነዋሪ ተከሳሾች ምህረት እንደሚያደርጉላቸው ቃል እንዲገቡላቸው መነኮሳቱ ግድ አሏቸው። ሹማምንቱም ወደ ፍርድ ቤት ገብተው በተከሳሾቹ ላይ የፍርድ ውሳኔን እንዳያሳልፉ መነኮሳቱ ሹማምንቱን በእጃቸው በመያዝ ወደ ፍርድ ቤት ውስጥ እንዳይገቡ ተከላከሏቸው። ሹማምንቱ ማሻፈረኝ ሲሏቸው ደግሞ የሹማምንቱን ልቦና በሚያራራ አኳኋንና ቃል ተማጸኑላቸው። የሹማምንቱን እግሮችም በእጆቻቸው ቅፍ አድርገው በመያዝ ጉልበቶቻቸውንም እየሳሙ ስለ ተከሳሾቹ አለቀሱባቸው። ሹማምንቱም
ስለ መነኮሳቱ ምልጃ ብለው እነርሱ ምህረት እንደሚያደርጉላቸውና ንጉሠ ነገሥቱ ምህረት እንዲያደርግላቸው እንደሚያደርጉ ቃል ገቡላቸው። በዚህ አይነቱ ልዩ የሆነ ምልጃ ውጤት ለንጉሠ ነገሥቱ ይግባኝ እስኪቀርብ ድረስ ጥፋተኛ በተባሉ ላይ የቅጣት አፈጻጸም እንዲታገድ እንዲሁም እስረኞቹ በእስር ቤት እንዲቆዩና ንብረታቸውም በመንግስት ተይዞ እንዲቆይ ኮሚሽነሮቹ ፈቃደኛ ሆነው መስማማታቸውን ተገለጸ። በዚህ ጊዜ መነኮሳቱ በትሑት ሕሊና በከበረ ስብዕና የሹማምንቱን እጆችና ጉልበቶች እየሳሙ ቅዱስ ዮሐንስ አፈወርቅ በ17ኛው በእንተ ሐውልታት ትምህርቱ ላይ ተመልክቷል። ይህንንም ያደረጉት ስለ ትሕትናቸው እንጂ ለማስመሰል ወይም ለሽንገላ ለመሆኑን ወይም ደግሞ አደርባይና የሹማምንቱ ሎሌዎች መሆናቸውን ለማሳየት ያደረጉት አለመሆኑን ገልጧል። በመጨረሻም መነኮሳቱ ወደ ንጉሠ ነገሥቱ ለተከሳሾቹ ምህረት እንዲያደርግ የሚጠይቅ የተማጽኖ ደብዳቤ ላኩ። በደብዳቤያቸውም ንጉሠ ነገሥቱ ለሞት ፍርደኞቹ ምህረትንና ይቅርታን የማያደርግ ከሆነ ግን ስለ ፍርደኞቹ ሞት መነኮሳቱ የራሳቸውን አንገት በሰይፍ ቅጣት አሳልፈው እንደሚሰጡ መግለጣቸውን ቅዱስ ዮሐንስ አፈወርቅ በእንተ ሐውልታት ትምህርቱ ላይ አትቷል። ደብዳቤውም በቤተ መንግስቱ ውስጥ ሲነበብ በመነኮሳቱ ፍጹም ደግነት ሰዎች ሁሉ እንደሚደነቁም አክሎ ገልጧል። በእርግጥ የመነኮሳቱ ፍላጎት የነበረው ራሳቸው ወደ ቁስጥንጥንያ በመጓዝና በንጉሠ ነገሥቱ ፊት በአካል በመቅረብ የተማጽኖውን ደብዳቤ ማቅረብ ነበር። ሹማምንቱ መነኮሳቱን ረጅሙንና አድካሚውን የቁስጥንጥንያን ጉዞ እንዲጓዙ በማድረግ ማድከም አልፈለጉም። ሹማምንቱ ይህንን እንዳያደርጉ መነኮሳቱ የደረሱበት የመንፈስና የሞራል ልዕልና አልፈቀደላቸውም። ከዛ ይልቅ ተማጽኗቸውን በጽሑፍ እንዲሰጧቸው መነኮሳቱን በትሕትና ተማጸኗቸው። ስለ እነርሱም ተገብተው የይቅርታ ደብዳቤውን ለንጉሡ እንደሚያቀርቡለትና ንጉሡም ለተከሳሾቹ ምህረት እንዲያደርግ እንደሚያሳምኑት ቃል ገብተውላቸው ተሰነባብተዋል። እንደ ቅዱስ ዮሐንስ አፈወርቅ ገለጻ የምርመራው ቡድኑ አባላት ወደ ቁስጥንጥንያ ለመጓዝ ሲዘገጃጁ ገዳማውያኑ መነኮሳትም ከገዳማቸው መጥተው ምህረትንና ይቅርታን የማውረድ ስራቸውን በቆራጥነትና በትጋት በአንድ ቀን ውስጥ ጨርሰው ወደ የበዓታቸው ተመልሰዋል። ሄልቪኩስ በአንጾኪያ ጸጥታን ለማስጠበቅ እንዲቆይ ተወሰነ። ቂሳሪዮስ ግን ባህታውያኑ ነፍሳቸውን ለከተማይቱ ቤዛ አድርገው ለመስጠት መዘጋጀታቸውን ያስታወቀበትንና ፊርማቸውን ያኖሩበትን የምልጃ ደብዳቤ ይዞ ወደ ቁስጥንጥንያ ሄደ። ሕዝቡም ቂሳሪዮስን በታላቅ አድናቆትና ምስጋና ሸኘው። ቂሳሪዮስ ግን ቀንና ሌሊት ተጉዞ አንጾኪያን ከቁስጥንጥንያ የለየውን 800 ማይል በአንድ ሳምንት ጊዜ ውስጥ ፈጸመ። አስቀድሞም የእርሱ መምጣትና ጉዞ በጉጉት ይጠበቅ ነበር። የአንጾኪያ ጳጳስ ፍላቪያኖስ ከሳምንት በፊት በንጉሠ ነገሥቱ ቤተ መንግስት ደርሶ ነበርና ይለናል። ቀጥሎ ባለው ክፍላችን ጳጳሱ በቤተ መንግስቱ ምን እንዳደረገ እንመለከታለን። እስከዛው ድረስ ቸር ሰንብቱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።